በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጽናጽ ነገደ መላክ የምልጃ ጸሎት። አቤቱ አምላክ የጽናጽ ነገደ መላክ የምልጃ ጸሎት አማካኝነት በምድራዊ የጽርሐ መቅደስ የማቀርብልህን ጸሎት በሰማያዊ ጽርሐ ቅዱሳንን ተቀበለኝ። አቤቱ ሐስራ ንኩሳን አጋንንት እኔን ለማስደንገጥና ለማሸበር በተሰበሰቡ ጉባኤ ላይ ጽናጽ ነገደ መላክ ደርሳ አፋፋቸውን መዘው አስፈሪ ሰረገላ ድምፅ እያሰሙ ለጥፋታቸው ይረባረቡባቸው። አሜን። ይህ እንደ ቸርነት ነው እንጂ እንደኔ በደል አይሁን። ሳለና መባርቶ የሰበሳችሁ ጽናጽ ነገደ መላክ ሆይ እግዚአብሔር በቸርነቱ ይጠብቀን፣ በረድኤቱ ይጎበኘን ዘንድ ለምንልን አሜን። ሳሉለነ መባርቶ የሰበሳችሁ ጽናጽ ነገደ መላክ ሆይ እሳተ መለኮት በማኅፀኗ ስለተሸከመችው ስለእመቤታችን ማርያም በየዕለቱ በየሰዓቱ ጸሎተ ምህላችን አሳርጉልን አሜን። ሳሉለነ መባርቶ የሰበሳችሁ ጽናጽ ነገደ መላክ ሆይ እግዚአብሔር ከተቃጠማ ከታዘዘ መቅሰፍት ይሰውረን ዘንድ የአምላክ እናት የሆነ ስለእመቤታችን ጸሎታችን አሳርጉልን አሜን። ሳሉለነ ጽናጽ ነገደ መላክ ሆይ ጌታ ኢየሱስ በግብፅ ሕፃን ስላሳደገችው ስለ ማርያም አግኝቶ ከማጣት ከወዳጅ ጠላት እግዚአብሔር ያድነን ዘንድ ጸሎተ ምህላችን አሳርጉልን አሜን። ሳሉለነ ጽናጽ ነገደ መላክ ሆይ ከአልጋ ጠብቆ በስቃይ አስጨንቆ ጅማትን ሸንቅቆ ከሚገድል ልዩ በሽታ መንበር በሚያጥኑ ስለ ሱራፌል ብሎ እግዚአብሔር ይጠብቀን ዘንድ በየዕለቱና በየሰዓቱ ጸሎታችንን አሳርጉልን አሜን። ሳሉለነ የእግዚአብሔር የዙፋኑ ተሸካሚ የሚሆኑትን አርባዕቱ እንስሳ ሆይ ሰውነትን አመልምሎ መልክ ገጽን አዝግኖ የአካል ክፍልን አጠጋግኖ ከሚገድል ኤድስ ወጌድስ ከሚባል ጽኑ ደዌና ዘመናዊ በሽታ የጌትነቱ አዳራሽ አገልጋዮች ስለሆኑ ስለ ሱራፌል ብሎ እግዚአብሔር ጠብቀን ዘንድ በየዕለቱና በየሰዓቱ ምህላችንን አሳርጉልን አሜን። ሳሉለነ እግዚአብሔር መናብርቱን እንስሳውያን አርባዕቱ ሆይ የሰውነትን የአካል አጽም መልምሎ ቆራርጦ መያዣ መቀመጫ መሄጃ መርገጫ እግር ከሚያሳጣን ደዌ ሥጋ እግዚአብሔር ያድነን ዘንድ ስለ ሰባቱ ሊቃናት በየዕለቱ በየሰዓቱ ጸሎተ ምህላችን አሳርጉልን አሜን። ሳሉለነ ጽናጽ ነገደ መላክ ሆይ እስትንፋስን አፍኖ አንደበትን ዘግቶ በደም ስር ተሰራይቶ ውስጣዊ አካልን ተቆራኝቶ ከሚኖር ከደዌ ቁራኛ እግዚአብሔር ይሰውረን ዘንድ ጌታችን መጸነሱን መወለዱን እያሰባችሁ ምህላችን አሳርጉልን አሜን። ሳሉለነ ጽናጽ ነገደ መላክ ሆይ አቋምን ከሚያናጋ አንደበትን ከሚዘጋ ነገርን ከሚያዘናጋ ልዩ የሰይጣን ተንኮል እግዚአብሔር ጠብቀን ዘንድ የወልድ ስነ ስግረቱን ስመ ጥምቀቱን እያሰባችሁ ጸሎተ ምህላችን አሳርጉልን አሜን። ሳሉለነ ጽናጽ ነገደ መላክ ሆይ ጨጓራን ከሚያኮማትር አንደትን ከሚያሳርር ናራን ከሚያዞር አእምሮን ከሚያደነዝዝ ልዩ በሽታ እግዚአብሔር ያድነን ዘንድ የወልድ ሥርዓተ ጾሙ ሕገ ትምህርቱን እያሳሰባችሁ ጸሎታችን ወደ ፈጣሪ ያቀርቡልን አሜን። ሳሉለነ ጽናጽ ነገደ መላክ ሆይ አእምሮን አሳጥቶ ከሚያሯሩጥ ልብስን አስጥሎ ከሚያስፈረጥጥ ከወገን ከዘመድ ከሚያስፈነግጥ ልዩ የሰይጣን ወጥመድ እግዚአብሔር የጠብቀን ዘንድ የወልድ ጽዋዕተ መከራውን መገፈፉን መገረፉን እያሰባችሁ ጸሎታችን ከፈጣሪ ፊት አደርስልን አሜን። ሳሉለነ ጽናጽ ነገደ መላክ ሆይ በሰይጣናዊ ግፊት ተገፋፍቶ ገደል ከመውደቅ ባህር ከመጥለቅ በገመድ ከመታነቅ እግዚአብሔር ጠብቀን ዘንድ የወልድ ጽፋተ ገጹ ቁርአተ እርሱ ፊቱን መጽሐፍት የራሱን መመታት እያሰባችሁ ጸሎተ ምህላችንን ቅድመ እግዚአብሔር አደርሱልን አሜን። ሳሉለነ ጽናጽ ነገደ መላክ ሆይ ሰውነትን ከሚያስፈዝዝ አእምሮን ከሚያደነዝዝ ኑሮን ከሚያቆረዝዝ አስተሳሰብን ከሚመርስ ልዩ የጠላት መርስ እግዚአብሔር ጠብቀን ዘንድ የወልድ
ስነ ስቅለቱን ግፋ ሞቱ እያሰባችሁ ልመናችንን በሥላሴ ዙፋን ፊት አቅርቡልን። አሜን። ሰአሉ ለአስጥናጼ ነገደ መልአክ ሆይ ከሰይጣን ርኩሰት እስትንፋስ የተነሳ ዓይንን ከሚያስገጥጥ ጥርስን ከሚያስገጥጥ ከወገብ ከሚያስጎብጥ ከልዩ መጻጉዕ ደዌ እግዚአብሔር ጠብቀን ዘንድ የወልድ ክብር ትንሣኤውን ኃይል እርገቱን እያሰባችሁ ጸሎተ ምህላችንን ከአምላካችን ፊት አደርሱልን። አሜን። ሳለ ዘጠናጽ ነገረ መልአክ ሆይ ከልዩ ልዩ ሰይጣናዊ የተንኮል ወጥመድ ከሐሰተኛ ፍርድ ለማምለጥ እግዚአብሔር ይራን ዘንድ እግዚአብሔር ከመፈጠር ያረፈበት ዕለተ ቀዳሚትንና ብርሃነ ትንሣኤ የገለጸበት ዕለተ እሑድን ሁለቱን ሰንበታት እያሰባችሁ ምህላችንን ከአብ ከወልድ ከመንፈስ ቅዱስ የዙፋን አንጻር አደርሱልን። አሜን። ሳለን 99 ነገረ መልአክ ሆይ ሰላምን ለማግኘት ሕይወትን ለመገብየት እግዚአብሔር በቀና ጎዳና ይመራን ዘንድ የወልድ በግርማ መንግስቱ ዳግም መምጣቱን ያሰባችሁ ችግራችን ለፈጣሪ ያሳውቁልን። አሜን። ሳለን በልብስ ማዕረግ የተጌጣችሁ 99 ነገረ መልአክ ሆይ በሰላም ወጥተን በሰላም እንገባ ዘንድ እያሰባችሁ እግዚአብሔር ኃጢአታችን ይቅር እንዲለን በየዕለቱ በየሰዓቱ የምናቀርበውን ጸሎት ምህላ ወደ ሰማይ ያሳርጉልን። አሜን። ሳለን ሁላችሁ ነገረ መልአክ ሆይ በፍጹም ልመናን ማልቶልን ልመናችሁ ሐሰት ያላለቀበት ምቀኝነት የሌለበት በእግዚአብሔር ዘንድ ፍጹም ተቀባይነት ያለው ነውና ቤቱ ፈጣሪ ሆይ የማህበረ መልአክ ሁሉ የምልጃ ጸሎት ተቀብለ ኢትዮጵያን ከወረራ ጠላት እኛንም ህዝቦችን ከጦርነት ከረሃብ ከመቅሰፍት በሀገርና በመንግስት በሰው ህይወት በንብረት ላይ ከሚደርስ አሰቃቂ አስጨናቂ ነገር ሁሉ ሰውረን። አሜን። የማህበረ መልአክ የምልጃ ጸሎት። አቤቱ አምላክ ሆይ በዚህ በማህበረ መልአክ የምልጃ ጸሎት አማካኝነት በምድራዊ በመቅደስ ሆኜ የማቀርብልን ጸሎት በሰማያዊ በመቅደስ ፊት ተቀበለኝ። የማቀርብልን ጸሎት በሰማያዊ በመቅደስ ፊት ተቀበለኝ። አቤቱ ትዕቢተኞችን የምታዋርድበት ሰይጣን በባህሪ ያለው ነውርና ጠላቶች ሞት አይድፈሩሽ፣ ሕመም አያግኙሽ፣ ችግር አይድረስብሽ መሳዮች ናቸውና ማህበረ መልአክ ሰይፋቸውን መዘው የትዕቢተኝነታቸውን ብድራት ይክፈሏቸው። አሜን። ይህ እንደ ቸርነት ነው፣ እኔ በደል አይሁን። እንቅልፍ ወይም ንዋም ሳይኖርባቸው ያለማቋረጥ በትጋት በንቃት እግዚአብሔርን የምታመሰግኑ ማህበረ መልአክ ሆይ በጦር ቸነፈር ከመክሰፍ በረሃብ አለንጋ ከመግረፍ እግዚአብሔር ይሰውረን ዘንድ ለምኑልን፣ ማልዱልን። አሜን። ሚካኤልና ገብርኤል ኪሩቤል ሆይ መከራን እየቀረበ ረድኤት እየራቀ የሚሄድበትን ዘመን በሽብር ላይ ሽብር የሚደርስበትን ዓመት በመከራ ላይ መከራ የሚነባበርበትን ወራት ከኛ ያርቅልን ዘንድ በልዑል እግዚአብሔር ዙፋን ፊት ቀርባችሁ ለምኑልን፣ ማልዱልን። አሜን። በገጸ ስብከ በገጸ እንስሳ በገጸ ንስር በገጸ አንበሳ የተመሰላችሁ የሥላሴ ጸወረተ መንበር አርባዕቱ እንስሳ ሆይ በኃጢአታችን ምክንያት መቅሰፍት እንዳይታዘዝብን ጠላት እንዳይሰለጥንብን የእግዚአብሔር ኃይል ጋሻ መከታ ሆነ ይጠብቀን ዘንድ ለምኑልን፣ ማልዱልን። አሜን። በታላቅ ክብር በፍጹም ባለሟልነት ከጌታችን ዙፋን ፊት በመገኘት በፍጹም አገልግሎት በፍጹም ምስጋና የእግዚአብሔር መንበር የምታጥኑ ሰማያውያን የካህናት ማህበር መልአክ ሆይ ለአስፈላጊ ስራ ለወጋግራ ለበላ ለሰረገላ ለሞፈር ለቀንበር ለእርፍ ለድግር የማይሆነውን እንጨት ለእሳት ከመማገድ በስተቀር ሌላ አዲስ ስለሌለው እኛንም በምግባራችን በሃይማኖታችን አጽም ምክንያት በፍቅር ነዋይና በራስ ወዳድነት የተነሳ ጠባያችን አስቸጋሪ ግብራችን አሳፋሪ በመሆኑ እግዚአብሔር በቸርነቱ ብዛት ከገሃነመ እሳት ከግራ ቁመቱ ይሰውረን ዘንድ
የሁሉ ፈጣሪ እግዚአብሔር ለምኑልን ማልዱልን፣ አሜን። አቤቱ አምላክ ሆይ ሃይማኖቱን አጸና ክብሩን አቀና ብለው በእኔ በአገልጋይ ላይ የሚነሱብኝን ጠላቶች ሁሉ አፈርሳቸው። አፍርሰህ ሰረገላ ክሪቤል ስለ ጌትነት አዳራሽ አገልጋዮች ስለ ስራፊ ሀሳባቸው ይበተ ምክራቸው የሚከልባቸው እንደ ስም ይግለጥ እንደ ውሃ ይፍሰስ፣ አሜን። አቤቱ አምላክ ሆይ ነፍስ አወቀ ከፈጣሪው ታረቀ፣ ቤቱ ደመቀ ንብረት ሞቀ፣ ሕግ እግዚአብሔር ጠበቀ ብለው በእኔ በአገልጋይ ላይ የሚያሴሩትን ተንኮለኞች፣ ሰነፈኞች፣ ግብረ ጠሎች፣ የሰይጣን ስራ አስኪያጆች ሁሉ የምክርህን አበጋዝ በሚሆኑ ስለ ሚካኤል የመለኮትነትን ሰሞን ባበሰረ ስለ ገብርኤል ብለህ ከአካባቢ አስወግደ በየተራራ ላይ በቆላ በሸለቆ ሆነው እንደሚጮህ አሞራ ኑሯቸውን በዚያን አድርግ፣ አሜን። አቤቱ አምላካዊ ሰርቶ አገኘ በእግዚአብሔር ቸርነት ተጎበኘ ብለው ሰርተ ባገኘ ተጠቀመ የሚለውን የእግዚአብሔር ሕግ ተላልፈው እጃቸውን አጣጥፈው ጉልበታቸውን ታቅፈው በሚኖሩ ኩያ የአይነት ጸዋጋንንት አልባ በሆኑ በእኔ አገልጋይ ላይ በተነሳሱ ጠላት ሁሉ ትእዛዝህን አክብሮ ጠብቆ በሚኖር ስለ ሩፋኤልና ፈቃድህን በሚፈጽም ስለ ኡራኤል ብለህ ሰይጣናዊ ሀሳባቸውን ወደ ራሳቸው መልሰህ ከጭንቀታቸው የተነሳ በጩኸታቸው ጊዜ የሚደርስላቸው ነገድ የሚያዋያቸው ዘንድ አይኑር፣ አሜን። አቤቱ አምላክ ሆይ ሃይማኖቱን እናስለውጠው፣ ፈጣሪውን እናስክደው፣ ከፈጣሪው ዘንድ አማላጅ እናስወጣው ብለው በእግዚአብሔር በአገልጋይ ላይ ጽኑ ምክር የሚመክሩ የዲያብሎስ ወገኖች የሆኑ ሁሉ ጌትነትህን ደስ በሚያሰኝ ንጹሕ ስለሚሆን ስለ ሳሙኤል ለልዕልና ተልእኮ በሚፈጠር ስለ ቅዱስ ሳሙኤል ብለህ የጠላቶቻችን ቃላቸው ከመናገር ልባቸው ከመምከር አግድ፣ አሜን። አቤቱ አምላኪ ሆይ በኢትዮጵያና በሕዝቦቿ ላይ ከተሰራዊት ታጠቅ መኳንንት ምታ ነጋሪ ብለው በጠላትነት በሚነሱ ጠላቶች ሁሉ ላይ ለጌትነት ምስጋና በሚተጋ ብፁዕ በሚሆን ስለ አማኑኤል የገዥነትን ተገዢ በሚሆን የሚያገለግሉ ስለ ማህበረ መልአክ ብለህ በጠላቶቻችን ላይ እንደ ማዕት ዘጋባቸው። ዓይንህን አትራራላቸው፣ ይቅርታ ታደርግላቸው። ፍርሃት ረዳት ላከባቸው፣ ድንጋጤ ነቀጥቃጥ አሳድርባቸው። አፋቸው ከመናገር እጃቸው ከመውረድ ከልከል፣ እግራቸው ከመወርወር ከልከል። የኀፍረት ጨርቅ ይላበሱ፣ የውርደት መዓት አሸርጠው ይላቀሱ። ክፉ ምክራቸው እንቅፋት ትሁናቸው፣ ወደ መጡበት መመለሻ ይጥፋቸው፣ አሜን። የሰባቱ ሊቃነ መላእክት የምልጃ ጸሎት። አቤቱ እግዚአብሔር ሆይ በዚህ የቅዱስ ሚካኤል የምልጃ ጸሎት አማካኝነት በምድራዊ መቅደስ ሆኜ የማቀርብልን ጸሎተ አማሃ በሰማይ መቅደስ ሆነህ ተቀበልን። አቤቱ አጥፊዎች የሚጠፉበት በባህር ያለ ነውና ሰይፈ መዓቱን መዞ ያጠፋቸው ዘንድ ሊቀ መላእክት ሚካኤል ፈጥኖ ወደ እኔ ላከው። ይህ እንደ ቸርነት ነው እንጂ እንደኔ በደል አይሁን። አቤቱ ፈጣሪ ሆይ በዚህ በቅዱስ ገብርኤል የምልጃ ጸሎት አማካኝነት በምድር አጸደ መቅደስ ሆኜ የማቀርብልን ጸሎት እግተቴ በሰማይ አጸደ መቅደስ ሆነት ስማኝ። ቸርነት በጎነት በባህር ያሉ ናቸውና አይነ ሥጋዬ ለጸሎት አይነ ልቦናዬ ለሃይማኖት አነሳሳኝ። አቤቱ ገበርተ ዓመፅ የምደምሰስ ኃይል በእጅ ያለ ነውና ሰይፍ መዓቱን መዞ ጠላቶቼን የደመሰሳቸው ዘንድ ሊቀ መላእክት ገብርኤል ወደ እኔ ስደደኝ። እንደ ቸርነት ነው እንጂ እንደ እኔ ኃጢአት ብዛት አይሁን፣ አሜን። አቤቱ አምላክ በዚህ የቅዱስ ሩፋኤል የምልጃ ጸሎት አማካኝነት በምድራዊ ደብረ መቅደስ ሆኜ የማቀርብልን ጸሎት ባርኮት በሰማያዊ ደብረ መቅደስ ሆነ ተቀበለኝ። አቤቱ
ጠላቶች የሚጠፉበት ኃይል ማች በስልጣን ስር ያለ ነውና ሊቀ መላእክት ሩፋኤል ሰይፍን መዞ ያጠፋቸው ዘንድ ሳይዘገይ ወደ እኔ ላከው። ይህ እንደ ቸርነት ነው እንጂ እንደኔ ሰውነት ክፋት አይሁን። አቤቱ አምላክ ሆይ በዚህ በቅዱስ ራጉኤል የምልጃ ጸሎት አማካኝነት በምድረ ተራድ መቅደስ የማቀርብልህ ጸሎት ንሳ በሰማያዊ ጽርሐ መንግስት ተቀበለኝ። አቤቱ ግፉን መቀበል የጌትነት ባህሪ ነውና ገብተው ነድተው ከገደል ሊጥሉኝ የሚያቀረቅሙትን ጠላቶቼ ሊቀ መላእክት ራጉኤል በሰይፍ ቀድሞ ይምታቸው። ይህ እንደ ቸርነት ነው እንጂ እንደኔ በደል አይሁን። አቤቱ አምላክ ሆይ በዚህ በቅዱስ ፋኑኤል የምልጃ ጸሎት አማካኝነት በምድረ ቅድስት ቤተ ክርስቲያን ፊት ቆሜ የማቀርብልህ ስብሐት ጸሎት በሰማይ ታኩተ መንግስት ተቀበለኝ። አቤቱ ሐሰተኞችን ቀጣፊዎችን የምትቀስፋቸው ጽኑ መቅሰፍት በባህሪ ያለ ነውና ሊቀስፈኝ የሚተነኳኮሉኝን የአመፀኞችን መንጋ ሊቀ መላእክት ፋኑኤል በሰይፍ አይዶ ይጣላቸው። ይህ እንደ ቸርነት ነው እንጂ እንደኔ በደል አይሁን። አቤቱ እግዚአብሔር ሆይ በዚህ በቅዱስ ራጉኤል የምልጃ ጸሎት አማካኝነት በምድር አምደ ቤተ መቅደስ ቆሜ የማቀርብልህን መዝሙረ ጸሎት በሰማይ ቤተ መንግስት ተቀበለኝ። አቤቱ ቁጣዎች የምታጠፋበት ኃይል መዓት በባህር ያለ ነውና በጎዳና ጠብቀው ወርጓ ሸምቀው አደጋ ለማድረስ የሚመክሩብኝን ጠላቶቼ ሊቀ መላእክት ራጉኤል በሰይፍ ድራሻቸውን ያጥፋቸው። አሜን። ይህ እንደ ቸርነት ነው እንጂ እንደኔ ኃጢአት አይሁን። አቤቱ አምላክ ሆይ በዚህ በቅዱስ ፋኑኤል የምልጃ ጸሎት አማካኝነት በምድራዊ ደብረ ጸሎት የማቀርብ ለጸሎተ ሃይማኖት በሰማያዊ ደብረ መቅደስ ተቀበለኝ። አቤቱ አመፀኛ የምትቀጣበት በትር መዓት በእጅ የተያዘ ነውና በእኔ ላይ የአመፅን ስራ ለመፈጸም የተዘጋጁትን ጠላቶቼ ሊቀ መላእክት ፋኑኤል በሰይፍ መዓቱ መገጸ ምድር ያጥፋቸው። አሜን። ይህ እንደ ቸርነት ነው እንጂ እንደኔ በደል አይሁን። አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትኩን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቶች ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ኃጢአታችንን ታስተሰርይልን ዘንድ ለዘላለሙ አሜን።